እንዴት ናችሁ? አሁን ላይክ እንጀምራለን ማለት ነው። ሌሎቹ ላይክ በቃ ቀስ ብለው መቀላቀል ይችላሉ ማለት ነው። ዛሬ እንግዲህ ማሳያችሁ ላይክ ሁላችሁም ላይክ ከዚህ በፊት ሆስት ያደረኩትኝን ቪዲዮዎች አላያችኋቸውም እና እነሱን እንድትመለከቱት ነው። አንድ ሁለት ደግሞ ላይክ ላይቭ እንዴት እያደረኩኝ ሰርች እንደማድረግ እና ላይክ ሰሚት እንደምታደርጉ ነው ማሳያችሁ ማለት ነው። ላይክ ስክሪን የማይታያችሁ ከሆነ ላይክ ንገሩኝ እሺ። ላይክ ኤቭሪ ሙቭመንት መታየት መቻል አለበት እሺ። ኦኬ ሌትስ ጌት ስታርተድ። ላይክ ከዚህ በፊት የለቀኩላቸው የነበሩት ቪዲዮዎች ይሄ ነበረ። ላይክ የሀመር ስፔስ ክራፍት ዩቲዩብ ቻናል ላይ ታገኙታላችሁ ከፈለጋችሁ ላይክ ለእናንተ እንድታዩት ነው። እንዴት አድርጋችሁ ላይክ ሰርች እንደምታደርጉ ሄልፕ ስለሚያደርጋችሁ ማለት ነው። እሱን እዩት። ላይክ ከዚህ ቪዲዮ በተጨማሪ አሁን ከምናየው ውጪ በተጨማሪ ላይክ እዛ ጋር ማስቀምጬላችኋለሁ ማየት ትችላላችሁ። ላይክ አሁን ላይቭ ነገሮችን ሰርች እያደረግን እንሂድ ማለት ነው። ጥያቄ አለ ፍቅር? ይቅርታ ምን አልሽኝ ፍቅር? ላይ ድምፅሽ ጠፍቷል። ኦኬ ፍቅር አይሰማም ያንቺ ድምፅ። ላይክ ቻት ላይ አስቀምጭልን ጥያቄሽን። እኛ እስከዛ ድረስ እንግባ እና ላይክ ያሉትን ነገሮች እኔ the only thing what we need now is this materials ናቸው እነዚህ ማለት ነው። the first thing የምናደርገው መጀመሪያ አስትሮኖሚክ አፕሊኬሽኑን መጫን ይኖርብናል። አስትሮኖሚክ አፕሊኬሽኑን ስንጭን እንዴት ነው የምንጭነው የሚለውን እናያለን። ደብል ክሊክ እናደርገዋለን። ይሄ አፕሊኬሽን የሚሰራው ላይክ ለዊንዶውስ ብቻ ነው። ለዊንዶውስ ብቻ ስለሆነ የሚሰራው የምናደርጋለን ላይክ በዚህ ዊንዶውስ ላይ እንጠቀማለን ማለት ነው። አብዛኞቻችሁ ተማሪዎች ናችሁ። ትምህርት ቤት ያላችሁ ላይክ ትምህርት ቤት ላብ ላይ ለመጠቀም ሞክሩ። ከዚህ በፊትም ደግሞ ላይክ ያደራጀናችሁ አላችሁ። ለዛ ማድረግ ይቻላል። ሌሎች ሰዎች ደግሞ አላችሁ ፕሮብለም በጣም ላይክ አስቸጋሪ ያለ ፕሮብለም ያለባችሁ እናንተም ደግሞ ሶልቭ ለማድረግ እንሞክራለን። ምን እናደርጋለን ላይክ this is like the application like ኢንስታል የሚደረግበት በቃ ዳይሬክትሊ ኔክስት ነው የምንለው። ምንም ፕሮሰስ አያስፈልገውም። ላይክ በኋላ ፊኒሽ እንለዋለን። ፓኬጁን ዳውንሎድ ለማድረግ ይሞክራል። ከዛ ሁሉም ኮንፊገሬሽኖች እንዳሉ ይነግረናል። እኛ ከዚህ በፊት ስለጫን ነው ስለነበረ ማለት ነው። ባንጭነው ኖሮ ላይክ የሚመጣውን አሳያችኋለሁ ማለት ነው። ይሄን ተጫንነናል። ይሄን ስንጫን ይዘጋል። ከዛ ቻት እና አስትሮኖሚክ አፕሊኬሽኗ ከጫናችሁት በኋላ ይሄን ይመስላል። ከዛ ስትከፍቱት ምን ያደርጋል ላይክ ራን ያደርጋል ፓኬጁን ኢንስታል የሚያደርገውን ኤምፒሲ ኦር በሚባል ፓኬጅ አለው። እሱን ሁሉም ዳታዎቹን እንዴት አድርገን ኤክስትራክት የምናደርግበትን ስታሮቹን ካውንት የሚያደርግበትን ምናምን እዚህ ላይ ነው ያለው። ዳውንሎድ አድርጎ እስከሚጨርስ ድረስ አንዳንድ ነገሮች ልንገራችሁ። ኢንተርኔታችሁ በጣም ጥሩ መሆን መቻል አለበት። ኢንተርኔታችሁ ጥሩ ካልሆነ ላይክ ኢት ዊል ቢ ላይክ በጣም ላጊ እና ደግሞ በጣም ብዙ ስታክ በጣም ያስቸግራችኋል። ያን ነገር ሶልቭ ለማድረግ the only thing that you need like ፋስት ኢንተርኔት በጣም ያስፈልጋችኋል። ኢንተርኔታችሁ ቢያንስ ከ5 ሜጋቢትስ ፐር ሰከንድ ማነስ የለበትም። ላይክ fast.com ላይ ገብታችሁ እንደዚህ ቼክ ማድረግ ትችላላችሁ። የኛ ላይክ 29 ኦኬ እዚህ አካባቢ ነው። ላይክ ጥሩ ነው የሚባለው፣ ምንም አይልም፣ ይሻላል፣ ከሌላው ጊዜ ይሻላል። የእናንተ እንደዚህ ባይደርስም ግን 5 ሜጋቢትስ በጣም በቃ ላይክ ማነስ የለበትም። ከሱ 6-7 አካባቢ መሆን መቻል አለበት። እንደዛ ነው። አሁን ላይክ ሎድ እያደረገ ነው። ምንም አትነካኩት፣ ላይክ ስታክ ያደረገ እንዳይመስላችሁ። ምክንያቱም እዚህ ጋር ሎድ እያደረገ ስለሆነ ዳታቤዙን ፕሮግረስ እያደረገ ነው፣ ማየት ትችላላችሁ ማለት ነው። እና ላይክ ለእናንተ የሚሆነው ላይክ እያንዳንዱ ፓኬጆቹ ላይክ ለፕራክቲስ የሚሆናችሁን ፋይል ልኬላችሁ ነበረ። አሁን ይሄን ካሳያችሁና ላይክ ዛሬ እንትኑን ካሳያችሁ በኋላ ይሄ እንዴት ኮንፊገር እንደምናደርግ ምናምን ካሳያችሁ በኋላ ላይክ we will see
ያሉትን እንትኖች ምንድነው የሚባሉት ስሙን ጥሩልኝ ፋይሎች ልክላችሁና የቀሩትን የአስትሮይድ ሪል አስትሮይዶች የሚገኙበትን ላይክ ሀንት እናደርጋለን። እዛ ላይ ፋይንድ ይደረጋል ማለት ነው። ኤምፒሲ ሪፖርቱንም ደግሞ እንዴት አድርጋችሁ እንደምትልኩልኝም ደግሞ አሳያችኋለሁ ማለት ነው። ሶ የመጀመሪያው ነገር መጀመሪያ ላይ የሚያስፈልገን ኢረር ያጋጥማችኋል። አንዳንዴም ላያጋጥማችሁም ይችላል። ግን ምን ማድረግ አለብን? መጀመሪያ ፋይልስ ላይ እንሄዳለን። ከዛ ኋላ ሴቲንግ፣ ከዛ ኋላ ፋይልስ ሴቲንግ ከገባን በኋላ ምን እናደርጋለን? ኢንተርኔት ላይ እንሄዳለን። መጀመሪያ ኢንተርኔታችን ሃርቫርድ ነው የሚለው የሃርቫርድ ዩኤስኤ ሲአይኤ ሃርቫርድ ዩኤስኤ ነው የሚለው። ሶ እሱን ምን እናደርጋለን? የዚህኛው ሰርቨር ሻትዳውን ስለተደረገ ወደ ፍራንስ እንቀይረዋለን ማለት ነው። ሶ ከዚህ በኋላ ያሉት ነገሮች ኢረር እንዳያጋጥመን ማለት ነው። ከዛ ለምን እናደርጋለን? ሴቭ እንለዋለን። ሴቭ ካላልነው ሴቭ አያደርገውም። ላይክ እንደ አዲስ ኢረር ይመጣብናል። ሶ ሴቭ እንለዋለን። ከዛ ኋላ ድጋሚ ደግሞ ወደ ኦብዘርቪንግ ሳይት ደግሞ ወደሚለውን መጣና ኦፕን የሚለውን እንጠቀማለን። ከዛ ኋላ ኦፕን የሚለውን ስንከፍት ላይክ ራሱ ጋር ፓኬጅ አንዳንዴ እንደዚህ የሚቀመጡ አይጠፋም። ግን ላይክ እኔ እነዚህኛዎቹን አፕሎድ ያደረኳቸው እንትኖች ናቸው ፋይሎች ናቸው። ሶ ምን እናደርጋለን? እንወጣና ከዚህ በፊት ያስቀመጥኩላችሁ ኮንፊገሬሽን ፋይሎች አሉ። ሶ ይሄኛው ዚፕ ፋይል ልኬላችኋለሁ። ስትከፍቱት ላይክ እንደነዚህ ሁለት አይነት ፎልደሮች አሉ። ውስጡ ኤክስትራክት ማድረግ ነው። ሶ ኤክስትራክት ስታደርጉት ምን ይፈጠራል? ላይክ እንደዚህ ይከፈታል ማለት ነው። ሶ ኒው ፒኤስ ዋን እና ኒው ፒኤስ ቱ የሚል አለ። ምን እናደርጋለን? የፒኤስ ዋኑን እንክፈተው፣ የፒኤስ ቱንም እናያለን። ሶ ኤክስትራክት እናደርገው። ሶ ኮንፊገር አደረግ ነው። ከዛ ላይክ አይ ሚን ኤክስትራክት አደረግ ነው ሶሪ። ከዛ ላይክ ኮንፊገሬሽን ላይ እንመጣለን። ከዛ ኋላ ፒኤስ1 የሚለውን ኒው ፒኤስ1 የሚለውን ፎልደር እንከፍተዋለን። እኛ ፋይላችንን ዴስክቶፕ ላይ ስለሆነ ያስቀምጥነው። ከዛ ኋላ ያስቀመጣችሁበት ቦታ ላይ ሄዳችሁን ኤክስትራክት ያደረጋችሁትን ፋይል የምትከፍቱት ማለት ነው። ከዛ ኋላ ኮንፊገሬሽናችንን ፒኤስ1 የነበረውን ላይክ እንከፍታለን ማለት ነው። ኦፕን እንለዋለን። ከዛ ኋላ ሴቭ እንለዋለን። ኦኬ እንለዋለን ማለት ነው። ሶ እዚህ ጋር የመጀመሪያውን ፒኤስ1 ስለነበር ቆይ ልቀይረውና ፒኤስ2 ደግሞ አድርጌ ላሳያችሁ። መጀመሪያም ፒኤስ1 ስለነበር መቀየሩን ላያስታውቅ ይችላል። ግን ላይክ ፒኤስ2 ላድርገውና ላሳያችሁ። ኮንፊገሬሽናቸው የተለያየ ስለሆነ ማለት ነው። ሶ ፒኤስ2 ላይ እንሂድ። መጀመሪያ ፒኤስ1 አይደል? አሁን በደንብ ተመልከቱት። ከዛ ኋላ ምን እናደርጋለን? ኦፕን እንለዋለን። ሴቭ እንለዋለን። ኦኬ ሶሪ ኦኬ ነው የምንለው። ከዛ ኋላ ላይክ ይኸው ፒኤስ2 ሆነ። ሶ ለአሁኑ ላይክ በደንብ ለማየት እንዲያመቸን ፒኤስ2 ማድረግ እንችላለን። ዝም ብዬ ለዛሬ ፒኤስ1 ላሳያችሁ። የፒኤስ1ኑ ለእናንተም ትንሽ ሞር ዳታ ስላለው የፒኤስ1 ላሳያችሁ። ከዛ ሴቭ እንለዋለን እንለዋለን። አፍተር ዛ ላይክ ምንድነው የምናደርገው? ኔክስት እዚህ ጋር ላይክ ፋይሎቻችንን አፕሎድ የምናደርግበት ሲስተም አለ። ሶ እዚች ጋር ሎድ ኢሜጅ የምትለዋለች። ሾርት ከት ከፈለጋችሁ ኮንትሮል ኤል ስትጫኑ ይመጣል። ከዛ ኋላ ላይክ ዴስክቶፕ ላይ ነው እኔ ፋይልን ማስቀምጠው። ሶ የዴስክቶፕ ፋይል ላይ ስንሄድ የፕራክቲስ ፋይላችን እቺ አለች። ይሄኛውን ዞር እናደርገው። ይሄ ፕራክቲሱ አይደለም፣ ፕራክቲሱ ኤክስትራክት የተደረገው ዳታ ይሄ ነው። ሶ ፕራክቲሱን ፋይል ፎልደር ዚፕ የተደረገውን ፎልደር ስንከፍተው ምን አለ? ይሄኛው ፎልደር አለ። ሶ ውስጡ 4 ኢሜጅ ኮንቴን ያደርጋል። ሶ እነዚህን 4 ኢሜጆች ነው ኤክስትራክት አድርገን በዚህኛው ፎልደር ውስጥ የምናገኘው ማለት ነው። ሶ እነዚህን 4 ኢሜጆች ምን እናደርጋለን? በአስትሮኖሚክ አማካኝነት ላይክ ያሉትን ቼክ እናደርጋለን ማለት ነው። ሶ እንመጣለን። ከዛ ያ ኒው ፒኤስ1 ኒው ፕራክቲስ ቱ የሚላለን። ሶ እናደርገዋለን። ልክ ስንከፍተው ሎድ ያደርጋል ኢሜጁ። ሶ እንደዚህ 4 ኢሜጆች ናቸው። 25% ነው የሚለው። ይሄ ኖርማል ነው፣ ምክንያቱም ላይክ ፐርሰንቴጃቸው ዙም የምናደርግበት ፐርሰንቴጃቸው ላይክ ይለያያል ዙም ስናደርገው። ሶ ማክሲመም መሆን ያለበት ለእናንተ ዙም ሲደረግ 25% ነው መሆን ያለበት። ሶ ስንት ኢሜጅ አለን? 4። 4ቱን ኢሜጅ ደግሞ የምናደርጋቸዋለን መጀመሪያ ብሊንክ ከማድረጋችን በፊት እንደ ቪዲዮ ቀይረን ሰርች ከማድረጋችን በፊት ምን ከማለታችን በፊት መጀመሪያ እነዚህ ግሪድ ውስጥ ያሉትን እንትኖች ማለትም ላይክ እንደምትመለከቱት አሁን ይሄኛውን ለምሳሌ ትንሽ ከፍ ላድርገውና ከለሩን ልቀይረውና ላሳያችሁ። ሶ ኦር ደግሞ
አይ ቲንክ ዙም ላድርገው ኦር ያ አሁን ይሻላል ትንሽ። ሶ አስ ዩ ካን ሲ ኢት ላይክ ግሪድ የሚመስል ነገር አለ። ሶ እነዚህ ኢሜጆቹ ዲቫይድ የተደረጉበት እና ሲነሱ ተከፋፍለው ስለሆነ የተነሱት ላይክ በአንድ የሆነ መርጅ ሲደረጉ እንደዚህ ግሪድ ነገር ይፈጥራሉ። ሶ እሱ ነገር ኖርማል ነው። ላይክ አንዳንድ ነገሮች ሊሸፍናቸው ይችላል፣ ግን አፕሊኬሽኑ ለዚህ ነው ሜድ የተደረገው ላይክ የተሸፈኑትን ነገሮች ኦብጀክት ዲቴክት ለማድረግ ማለት ነው። ሶ ምን እናደርጋለን? አላችሁ አይደል? እየተሰማችሁ ነው፣ እየታያችሁ ነው አይደል? ኦኬ ሶ ምን እናደርጋለን? ዳታውን ሪዳክት እናደርገዋለን which is like አስትሮኖሜትሪክ ዳታ ሪዳክሽን ይባላል። ለሾርት ከቱ ኮንትሮል ኤ ብለን ማምጣት እንችላለን። ከፈለግን ደግሞ ላይክ እንደዚሁም ላይክ ሄደን ክሊክ ማድረግ እንችላለን። ከዛ በኋላ ላይክ ዳታውን እንትን ኤክስትራክት እንድናደርግ ምን ያደርገናል? ይሄን ይሰጠናል። ከዛ በኋላ ኦኬ እንለዋለን። ከዛ ላይክ ኤክስትራክት ሲያደርግ ኖት ሪስፖንዲንግ ሊል ይችላል። ይኸው አሁን እንዳልኳችሁ ኖት ሪስፖንዲንግ ሊል ይችላል። እንደዚህ ሎዲንግ ምልክት ልታዩ ትችላላችሁ። ስትነካኩት እንደዚህ ነጭ ሊሆን ይችላል። አትነካኩት። አይ ፕሪፈር ባትነካኩት በጣም የተሻለ። ምክንያቱም ፕሮሰስ ሲያደርግ ምን አለው መሰላችሁ ላይክ ዲሌይ ያለው እና ላይክ በጣም ዳታው በጣም ብዙ ስለሆነ ምን ያደርጋል ላይክ ስታክ ሊያደርግ ይችላል። ሶ ያንን ነገር ኮንሲደር ከማድረግ አንጻር ባይነካ ይመረጣል ብዬ እመክራለሁ ማለት ነው። ሶ እንደምትመለከቱት የተወሰነ ደቂቃ ይወስድብናል። እኛ እንደዚህ ይለናል፣ ዌይት እንለዋለን። ያ ዳታውን እንግዲህ ሪፋይን አድርጎ ጨርሷል ማለት ነው። እንደምትመለከቱት ትንሽ ብቻ ላይክ ስታሮቹን ዳታ ኮሌክት እስከሚያደርግ ይቆያል። ያ እንግዲህ እንደምትመለከቱት ላይክ እዚህ ጋር ስታሮቹ ምን ያክል በአንዱ ኢሜጅ ላይ 514 ስታር አለ፣ በአንደኛው ሁለተኛው ኢሜጅ ላይ ደግሞ 494 ስታር አለ ምናምን ብሎ እነዚህ አረንጓዴ ፒን ፖይንት ያደረገባቸው ስታሮችን ያሳየናል ማለት ነው። ሶ ዋት ዊ ዊል ዱ ኔክስት ኢዝ ላይክ ሙቪንግ ኦብጀክቶቹን ዲቴክት ማድረግ እንጀምራለን ማለት ነው። መጀመሪያ ሙቪንግ ኦብጀክት ዲቴክሽን የሚል አለ። ሶ እሱን እንጫናለን። ድጋሚ ይሄኛውም ላይክ ኦኬ ብለህ ነው ላይክ ይሄኛውም ላይክ የተወሰነ ደቂቃ ይወስድብናል። አሁንም ሪስፖንዲንግ ሊለን ይችላል። ላይክ ስታክ ሊያደርግ ይችላል አፕሊኬሽኑ ለብቻው ማለት ነው። ሶ ኢፍ ዊ አር ጎይንግ ቱ ላይክ ሌላ አፕሊኬሽኖች ላይ ኢትስ ወርኪንግ ፋይን በስርዓት ነው የሚሰራው። ላይክ እኛ ፕሮሰሰራችን ላይክ ሙሉ እየተጠቀምንበት ስለሆነ ነው ስታክ እያደረገብን ያለው። ሶ እንደዚህ ላይክ ትንሽ እንትን ይላል። ለእናንተ ስታክ ላያደርግም ይችላል፣ ግን ለእኔ ስታክ እያደረገ ነው። ሶ አፕሊኬሽኑ ራሱ በተፈጥሮም እንደዚሁ ስታክ የሚያደርግበት ጊዜ አለ። ምንም አይነት ፕሮሰሲንግ ሲስተሙ ላይ ምንም አይነት ነገር ባይኖርም ስታክ የማድረግ ባህሪ ስላለው ታገሱት፣ አትነካኩት። እኔ ጋም ቅድም እንዳያችሁት ላይክ ኖት ሪስፖንዲንግ ብሎን ዌት ስንለው እንትን ብሎናል፣ መቶልናል። ሶ ዳታውን ሪዳክት እያደረገ ነው። ይሄ የተወሰነ ካፕል ኦፍ ሚኒትስ ይወስድብናል። ሶ ይሄን ነገር ኮንሲደር ከማድረግ አንጻር ላይክ ትንሽ ጠብቁት። እሺ ሶ ስትጠብቁት ምን አለው ላይክ እያንዳንዱ ዳታዎቹን ሪፋይን እያደረገ ስለሆነ የሚመጣው ሞር የተሻለ ዳታ ለመስጠት ስለሆነ ያው ትንሽ ደቂቃ ይወስዳል ማለት ነው። እስከዛ ድረስ ላይክ ቼክ ላድርጋችሁ። እንዴት ነው አሁን የሚታያል? ናይስ። እሺ ሶ ጥያቄ ያለው ሰው ካለ እስካሁን ድረስ ያለው ያልገባው ሰው ካለ ላይክ ጥያቄ መጠየቅ ይችላል። ኦኬ እሺ ትንሽ ደቂቃ እንጠብቀዋለን። ሶ ተወሰነ ደቂቃ በጣም ላይክ ሊወስድብን ይችላል። ላይክ ዊ ሃቭ ቱ ዌይት።
ኦኬ ላይክ በጣም ከባለፈው ከነበረው ትንሽ ደቂቃ ወስዷል። ሶ ያ ናይስ፣ በጣም ናይስ። ሶ እንደምትመለከቱት ላይክ ዳታውን ሪዳክት አድርጎ ጨርሷል። ሙቪንግ ኦብጀክቶች ስንት አይነት ሙቪንግ ኦብጀክቶች አግኝቷል? ላይክ ፎር ሞር ዳታ ሪላየብል ላይክ ስክሪንሾት እናደርገዋለን እንዳያልፈን። ከዛ ላይክ ይሄን አሁን ልክ ይሄኛውን ልክ እንዳጠፋ ነው ላይክ ቫሪፋይድ ኦብጀክት የሚለውን ልክ እንዳጠፋ ነው ላይክ እንትን ይለናል። ሶ ምን እናደርጋለን እኛ ካውንት እናደርጋቸዋለን። ሶ እዚህ ጋር ያገኛቸው አፕሊኬሽኖች ላይክ እንትን አይ ሚን ስታሮች ላይክ አንደኛው ብቻ ላይክ ኤስኤንአር የሚባል ነገር አለ እዚህ ጋር። ይሄ ኤስኤንአር ምንድን ነው? ማግኒቱዱ ነው የሚለካለን ላይክ ሙቪንግ ኦብጀክቱ ላይክ አስትሮይድ ነው ወይስ አይደለም የሚለውን ነው። ዊች ኢዝ ላይክ ኤስኤንአር የምንለው እንትን እቺ ላይን ፎሎ መደረግ አለባት፣ እቺ ቀዩዋ መስመር። ሶ እቺ ቀዩዋ መስመር ፎሎ ካልተደረገች እና ላይክ እነዚህ ይሄ ፓርቲክል ነገሮቹ ላይክ 100% መጥቶ እዚህ ላይ መስመር ካልሰራ እና ይሄኛው መስመር ከሌለው ኤስኤንአሩ ደግሞ ከ8 በታች ከሆነ we could not be able to accept it as like asteroid. So ምንድነው የምናደርገው? እንዘጋዋለን። ሶ ዳታውን ሪዳክት አድርጓል። ሙቪንግ ኦብጀክቶቹን ዲቴክት አድርጎልናል። ሶ the only thing what we need is now like ኖን ኦብጀክቶቹን ኦቨርሌይ እንዲያደርግልን እናደርገዋለን። መጀመሪያ ለእናንተ በደንብ ለማየት እንዲያመቻችሁ ማለት ነው። ሶ ኦብጀክቶቹን ኦቨርሌይ ካረግናቸው ላይክ ፊት ለፊት ላይ እንደነዚህ አይነት ምልክት ሆኖ ግን በቀይ ወይ ደግሞ በሰማያዊ አድርጎ ያመጣልናል ማለት ነው። የሚታወቁት ማለት ነው። ከዚህ በፊት እኛ የተገኙትን መልሰን እንዳናገኝ ስለሆነ ማለት ነው። ሶ እነዚህ ይሄ ፕሮሰስ ላይክ የተወሰነ ደቂቃዎች ይወስዳል። አሁን ላይክ ኢቨን 3 ደቂቃ ወር 4 ደቂቃ አካባቢ ነው የወሰደብን ፕሮሰስ ሲያደርግ ማለት ነው። ሶ እሱንም አሁንም እንጠብቃለን ማለት ነው። ሶ አሁንም ይታያል፣ ይሰማል አይደለ? ናይስ የስ። ሶ እዚህ ጋር ሁለት ኖን ኦብጀክቶች አሉ። የሁለቱ ኖን ኦብጀክቶች ኦቨርሌይ አካሂዶልናል ማለት ነው። ሶ የነዚህ ኖን ኦብጀክቶች ኦቨርሌይ ልክ ሲካሄድ ምን እናደርጋለን? ኤምፒሲ ሪፖርታችን ላይ መተን እናያለን። እኛ ምንም አዲስ እንትን ያልነው ነገር ስለሌለ አይጽፍልንም ማለት ነው። ሶ what we are trying to do is next like ምን እናደርጋለን? ለእናንተ እንዲታያችሁ ላይክ ሞር ኦፍ ኢት እንደዚህ ማድረግም ትችላላችሁ፣ ኦር ደግሞ እንደዚህ ማድረግም ትችላላችሁ። እናንተ ላይክ ኢት ዲፔንድስ ኦን ዮር ላይክ የአይናችሁ እይታ ወይም ደግሞ ሳይትም ከሌለባችሁ ምናምን ላይክ ላያስቸግራችሁ በሚችለው ወይ ምረጡት። ከዛ በኋላ ምን እናደርጋለን? እዚህ ጋር እንመጣና ላይክ ብሊንክ ከረንት ኢሜጅ የሚላል። ሶ እነዚህ ከረንት ኢሜጅ ማለት ላይክ 1 2 3 4 ማለት ነው። ሶ ብሊንክ እንዲያደርግ እናደርገዋለን ማለት ብሊንክ ማለት ምንድን ነው? አራቱን ኢሜጆች ላይክ ስታክ አፕ ያደርጋቸውና እንደ ቪዲዮ ነው ፕሌይ የሚያደርግልን ማለት ነው። ሶ ፊት እንለዋለን። ከዛ ይሄ አሁን ምንም አይሰራልንም ካውንቱን መጀመሪያ ላይ ስለሰጠን ኦልሬዲ ሃቭ ቢን ዳን። ሶ አሁን ከነዚህ ውጪ ነው አሁን እኛ ላይ አስትሮይዶቹ የምንፈልገው ማለት ነው። ሶ ስፒዱን መጨመር ትችላላችሁ እዚህ ጋር የኢሜጆቹን እንትን የምንልበትን። አሁን ይሄ ስፒዱ ልክ ስንጨምረው አያችሁት አይደል እንዴት እንደሚሆን ሙቭመንቱ። ሶ እንደዚህ እያደረግን ላይክ ስፒዱን አስተካክለን እኛ ላይክ በምንፈልገው ስፒድ መጠን ማየት እንችላለን ማለት ነው። እኔ አንድ በቂ ነው። ከዛ ላይክ አስትሮይዶቹን ሃንድ ስናደርግ ወይም ደግሞ ለኢሜጆቹን ቼክ ስናደርግ የምናደርገው ምንድነው? እያንዳንዶቹ ግሪድ ከዚህ እንደዚህ አንድ ቦክስ ከዚህ አንድ ቦክስ ቼክ እናደርገዋለን ማለት ነው። ሶ አሁን እዚህ ጋር ትሪኪ ፓርቱ ሊመጣ ነው ማለት ነው። ሶ ትሪኪ ፓርቱ ላይ ምንድነው የምናደርገው? ላይክ ቼክ ስናደርግ እዚህ ጋር አሁን ለምሳሌ እቺ እንደ አስትሮይድ አይደንቲፋይ ያደረግናት እንበል ሙቭ ታደርጋለች ብለን እንያዛት። ሶ እቺ ሙቭ የምታደርገው ስታር እቺኛዋ ስታር ሰሌክት ስናረጋት ላይክ ኤስኤንአሯ ከ10 በላይ ነው። ሶ ምን እናረጋለን? ይሄ ከኤስኤንአሩ ከ10 በላይ ከሆነ ኢትስ ስታር ግን ላይክ ናት አስትሮይድ ግን ሙቭ ማድረጉን ካወቅን እና ላይክ አሁን ከዚችኛዋ ፖይንት ተነስቶ እስከዚችኛዋ ድረስ ከሆነ የሚመጣ የነበረው እና ላይክ እያንዳንዱ ፖይንቶች ላይክ አይደንቲፋይ ተደርጎ ከሆነ የሚመጣው ላይክ ምንድነው የምናደርገው? ዊ መስት ሲ ላይክ አራቱ ፎቶዎች ላይ መኖር መቻል አለበት። ማለትም ላይክ እቺ ነገር ሙቭ ስታረግ ከዚህ አንድ
2 3 4 እዚህ ድረስ ከምትደርስ አራቱም ኢሜጅ ላይ መገኘት መቻል አለባት። እንደዛ ካልሆነ ላይክ ኢቭን ሶስቱ በቃ ሚኒመም ሶስቱ ኢሜጅ ላይ መታየት መቻል አለበት። ሶስቱ ኢሜጅ ላይ ከታየ አስትሮይድ ነው ብለን አይደንቲፋይ ማድረግ እንችላለን። ሙቭ ሲያደርግ ጭምር ከያዝ ነው አንድ ላይ ሶስት ኢሜጅ ላይ ሚኒመም መታየት መቻል አለበት። ከዛ ኋላ ደግሞ ኤስኤንአሩ ከ8 በላይ መሆን መቻል አለበት ማለት ነው። ሶ ይሄን ካልን ሙቪንግ ኦብጀክቶች ቼክ የምናደርገው ላይክ የመጀመሪያ ግሪዶቹ ሙሉን ላሳያችሁ። ሶ ወደ ኋላ በጣም ተጠግቻለሁ። ወደ ኋላ ላድርገውና እዚህ ጋር ወደ ኋላ አድርጌው የመጀመሪያው ግሪድ ይሆንና እዚህ ጋር እናስጠጋዋለን። የመጀመሪያው ግሪድ ይሆንና ሁለተኛው፣ ሶስተኛው እያልን ነው የምንሄደው። እንዲህ ነው የምንሄደው። ከግራ ወደ ቀኝ ነው የምንሄደው። እንደዚህ ለእናንተ ቤቢ ላይ ከቀኝ ወደ ግራ ሊሆን ይችላል እይታው፣ ግን ላይክ ከርሰሯን ስትከተሏት ከዚችኛዋ ፖይንት እስከዚችኛዋ ፖይንት ነው የምንሄደው። ማለትም ላይክ ወደዚህ ማለት ነው። ከዛ ኋላ ላይክ ወደታች እናደርገዋለን። ከዛ አሁንም እናስጠጋዋለን ወደዚህ እያልን ነው የምንሄደው። ሶ ሙቪንግ ኦብጀክቶች ቼክ እናደርጋለን። አሁን ለምሳሌ እዚህ ጋር በደንብ ለማየት ስንሞክር ሙቪንግ ኦብጀክቶች ቼክ እናደርጋለን። ሶ አንዳንዴም ላይክ ዳይሬክትሊ ስትሬት ወደ እይታችን የሚመጡ ይኖራሉ። ሶ እነሱንም ኮንሲደር ከማድረግ አንጻር ላይክ ቼክ እናደርጋቸዋለን። ሶ ይሄም ፐርፌክትሊ አላይን አድርገዋል። ግን ላይክ ኤስኤንአሩ በጣም አስፈሪና ትልቅ ነው። ይሄ አሁን ትልቅ ነው። ላይክ ከፕላኔታሪ ሲስተም ጋር ስታር ወይ ደግሞ እንትን ነው የሚሆነው። ግራቪቲውም ትልቅ ነው። ሶ ኤክስ ልበለው። ከዛ ምን እናደርጋለን? ሶሪ ከዛ ላይክ አሁን ለምሳሌ የቺኛዋ አሁን የተገኘችው አሁን አይደንቲፋይ የተደረገችውን ኦብጀክት ምን እናድርግ መሰላችሁ? እዚህ ጋር መተን ይሄን ስቶፕ እናደርገው፣ ቪዲዮውን ስቶፕ ለማድረግ ማለት ነው። ብሊንክ የምታደርገውን ፓርት ስቶፕ ለማድረግ ከዛ ጠጋ እናደርግና ከዛ ዙም እናደርገዋለን በደንብ ለማየት እንደመቻ ማለት ነው። ከዛ ቻውን የመጀመሪያ አይደንቲፋይ የተደረገችው ነች። ሶ ሙቪንግ ኦብጀክቶቹ እነዚህ አሁን ምንድን ነው ብሎ የሰጠው ስም ጄ 3998 ነው የሚለው። ሶ እቺ ጄ 3938 ላይክ ማግኒቱዷ ስንት ነው? አይ ሚን ኤስኤንአሯ ስንት ነው? 14 ነው። ሶ ኤስኤንአሯ 14 ከሆነ ምን እናደርገዋለን መሰላችሁ? ትንሽ እንትኗ እንዲስተካከል ጠጋ እናደርገውና አይ ቲንክ ያ በቂ ነው። ሶ አሁን ኤስኤንአሯን አስተካከለው 12 አደረገው። ከዛ ኋላ ላይክ ከርቡ ትንሽ የሆነ ላጊ ነገር አለው፣ እንደዚህ የሆነ ይሮረጣል፣ ግን ሙቭ ያደርጋል ስቲል። አንደኛው ሙቭ ማድረጉ ነው ዋናው አላማው። ሶ እንደዚህ ሙቭ ሲያደርግ ከያዝ ነው በኋላ ምን እናደርገዋለን? ስምኛ ራሳችንን መሰየም ይኖርብናል። ሶ ስም ስንሰይመው እኔ አሁን ይሄ የራሴ ስም ነው የምሰጠው ኤችኤስሲ በየጊዜው ይለያያል፣ ግን ላይክ ይሄኛው ላይክ መደበኛ እንትናችን ስለሆነ ላይክ ለሰዎችም ለማሳየት እንዲያመቸው ማለት ነው። 11 26 በቃ 11 26 አልነው። ከዛ አክሰፕት ስንለው እኛ የሰየምነው አስትሮይድ ኔም እዚህ ጋር ይመጣል ማለት ነው። አይውስታ አይደለ? ሶ አራቱም ኢሜጆች ላይ እንደዚህ መደጋገም ይኖርብናል። ሶ ከዛ በኋላ ልክ ይሄን አስገብተን ልክ እንደጨረስን ምን ይፈጠራል? እዚህ ጋር ኤምፒሲ ሪፖርታችን ላይ ላይክ አዲስ ነገር ይፈጥራል ማለት ነው። ቅድም ባዶ አልነበረ፣ አሁን ይሄን ሰጥቶናል ማለት ነው። ሶ ይሄን ከሰጠን ይሄን ነው ሰሚት የምታደርጉት ለኔ። ይሄን ሰሚት ስታደርጉ እንዴት ነው? ቴሌግራም ላይ አስቀምጬላችኋለሁ እንትን ሊንክ ይትካ ነው ሰርች ከፍ እናድርገው። ሶ ቼክ ታለ ወርታች ነው ሶሪ አስትሮይድ ሪሰርች ላይ ያ። ሶ እዚህ ጋር ቪዲዮ ማየት ትችላላችሁ። ክሊክ ስታደርጉት ወደ ቪዲዮ ወስዳችኋል። ይሄው ከዛ በኋላ እዚህ ጋር ደግሞ ሰብሚሽን እንትኑ አለ፣ ጉግል ፎርሙ አለ። ሶ ሰብሚሽን ፎርሙ ላይ ተመጡና ላይክ አራቱም ኢሜጅ ላይ ማድረጋችሁ እንዳትረሱ። ከዛ በኋላ ይሄን መታችሁ ላይክ እንደዚህ ታደርጉትና ኮንትሮል ሲ ትሉታላችሁ ኮፒ ለማድረግ። ከዛ በኋላ ወዴት እንሄዳለን? ወደ ጉግል ፎርማችን። ጉግል ፎርም ላይ ይሄን ፔስት ስናደርገው እንደዚህ ነው የሚሆነው። ከዛ ስማችንን ከዛ በኋላ ላይክ ኢሜል እኔ ኤዶሚያስ በቃ ዳን ሰሚት ስለው ለኛ ይደርሰናል ማለት ነው። ሶ ይሄን ይመስላል ፕሮሰሱ። ላይክ በጣም ሲምፕል ነው።
ብዙም አታካብዱበት፣ በጣም ብዙ አትጨናነቁበት። አሁን ላይክ ቀጣይ አሁን ላይክ የተሰጡ ዳታዎች አሉ። ኦኬ ስንት ማለት ነው? አንድ ሁለት ሶስት አራት። እሺ አራት ኢሜጆች አሉ። ሶ እነዚህን አራት ኢሜጆች ኤክስትራክት ማድረግ ይኖርብናል እና ሰሚት ማድረግ ይኖርብናል ቢፎር ዲሴምበር። ሶ ኤቭሪዋን ላይክ ኮሚትድ ሆናችሁ ላይክ ለመስራት ሞክሩ። ላይክ ስማችሁ አሁን ለምሳሌ ሰሚት ስታደርጉ ስማችሁ ከሌለ እና ላይክ ሰሚት የተደረጉት እንትኖች ከሌሉ ሰርቲፊኬቱን አታገኙ ማለት ነው። ሶ ሰሚሽኑ በጣም ግድ ይላል። ሰሚት ላረገ እና ላይክ አስትሮይዶችን ፋይንድ ላረገ ሰው ነው ፕሪሊሚናሪም ሆነ ላይክ ዋናውም ቦታ ላይ ሪልም አስትሮይድ አገኛችሁ ወይም ደግሞ ላይክ ኖርማል ኢትስ ኖርማል እና ላይክ ሰርቲፊኬቱ ማግኘታችሁ አይቀርም ሰሚት እንትን ሰሚት እስካረጋችሁ ድረስ ማለት ነው። ሶ ሰሚት ማድረግ ይኖርባችኋል። ሶ ያን ነገር ኮንሲደር እያደረጋችሁ ሶ አሁን ጥያቄ ካላችሁ ጥያቄያቸው መመለስ ስነ ስርዓት እንገባለን ማለት ነው። ሶ አሁን ጥያቄ ያለው ሰው እንትን ዲሴምበር ላይክ አሁን የተላኩልን እነዚህ አሁን ያሳየኋችሁ ፋይሎች ላይክ ስንት ናቸው? አይ ቲንክ አራት ያ አራቱን ዲሴምበር ከመድረሱ በፊት ፋይንድ አድርገን መጨረስ መቻል አለብን። ሶ ዲሴምበር ድረስ የአሁኑ እነዚህ የአራቱ ፋይሎች ዴድላይን ላይ ነው ያለ ነው። ከዛ በኋላ ላይክ ከአራቱ ፋይሎች በኋላ ደግሞ ሌላ ተጨማሪ ፋይሎች ይላኩልናል። እነሱም ደግሞ ለሌላ ተጨማሪ ቀናት ይኖረናል ማለት ነው። ግን ለእነዚህኞቹ ግን ላይክ አይ ቲንክ አሁን ኦልሞስት 4 ቀን ይቀራል። ያ ላይክ እሱ ኖርማል ነው። ፕሪሊሚናሪ ውስጥ ነው የምትገቡት እንደዛ ከሆነ ኦልሬዲ ሰሚት እንትን ምንድነው ስሙን ጥሩልኝ የተገኘ አስትሮይድ ከሆነ ያገኛችሁትና ላይክ ሰሚት ስናረግ የተገኘ ከሆነ ፕሪሊሚናሪ ውስጥ ነው የምትገቡት። የፕሪሊሚናሪዎቹ ላይ በጣም ብዙ ሰዎች እንደዚህ ስለሚያጋጥማቸው ኖርማል ነው። አዲስ ደግሞ ካገኛችሁ ደግሞ ያው በራሳችሁ በፈለጋችሁ ስም ስለሆነ የምትሰይሙት ያው ተሰይሞላችኋል ተብሎ ዜና ላይ ቀጥታ ፖስት ሲደረግ ታዩታላችሁ። የአስትሮይዶች ሲገኙ ፕሪቪዥናል የሆኑት አስትሮይዶች ሲገኙ አሁን እስካሁን ድረስ ላይክ 164 ነው ፕሪቪዥናል የሆኑት የተገኙት። ፕሪሊሚናሪ ላይ ግን ላይክ ትንሽ ላይክ በጣም ብዙ ነው። ላይክ ተመሳሳይ የነበሩ እንትኖች ማለት ነው። ላይክ ወደ 18944 አካባቢ ፕሪሊሚናሪ ላይ ስላለ ላይክ ኖርማል ነው። ሶ ላይክ ሀንት አድርገን ልክ እንደጨረስን እና ላይክ እንትን እንዳለ ምንድነው ስሙን ጥሩልኝ ላይክ ሰሚት እንዳደረግን ኒውስ አለ። ሶ እሱ ኒውስ የሚለቀቅበት ሊንክ ሰጣችኋለሁ። ዩ ዊል ሲ ኢት ምኑ ጋር የማን እንዳገኘ የማን እንደተገኘ ማለት ነው። ፕሪሊሚናሪ ነው ወይስ እንዲሁም ደግሞ ፕሪቪዥናል የሚለውን ያው ታዩታላችሁ ማለት ነው። ጥያቄ ዘሚካኤል ጥያቄ የለም? ሶ አራት ያ ያ እሱ ጉዳይ ላይክ የእቴጌ መነን ያላችሁና ላይክ ዶንቦስኮ ትምህርት ቤት ያላችሁት ላይክ የትምህርት ቤታችሁን እንትን እንድትጠቀሙ ላይክ ከትምህርት ቤት እንትናችሁ ጋር ምንድን ነበር የሚባሉት እነዚህ አሶሲዬሽናችሁ ጋር ላይክ የሳይንስ ፌር አሶሲዬሽናችሁ ፋውንደሮች ጋር አውርተን ነበረ። ሶ ለእናንተ ሶልቭ ይደረጋል። ከዛ ውጭ ላላችሁት ግን ላይክ ዊል ፋይንድ ዌይ ብለናል። ላይክ እስካሁን ድረስ ወይ አላገኘንላችሁም ግን ላይክ እናወራችኋለን። ላይክ ሰሚት ስላረጋችሁ ኢንፎርሜሽናችሁን አለ። ሶ ላይክ ቀኑ ከመድረሱ በፊት እናወራለን። ወይ ዛሬ ማታ ሊሆን ይችላል ወይ ደግሞ ነገ ቀን ላይ ሊሆን ይችላል። ሶ እንደውልና እናወራችኋለን። ኦር ደግሞ ኢሜል እንልክላችኋለን። እሺ ኦኬ ሌላ ጥያቄ ያለው ሰው ካለ ጥያቄ ያለው ሰው ካለ
ሶ ኦኬ ጥያቄ ከሌላችሁ አይ ቲንክ ሰዓቱም እየሄደ ነው። ሶ አይ ሃቭ ቱ ሴይ ቴንክ ዩ ስለተገኛችሁ እና ላይክ ፋይሎቹን አሁን አስቀምጥላችኋለሁ። ሁላችሁም በርቱ፣ ዴዲኬትድ ሁኑ። ሌትስ ሜክ ኢትዮጵያ ግሬተር አጌን። ሰላም ደሩ።